ብዙዎቻችሁ ስትመዘገቡ ችግር እንዳጋጠማችሁና ፋይዳ ነንበራችሁ ሊንክድ አድርጋችሁ የሌላ ሰው ፕሮፋይል ያመጣባችሁ እንዳለና ከዚህ በተጨማሪም ደግሞ ስማችሁ ስህተት እንዳለባችሁ እየገለጻችሁና ቅሬታችሁን እያቀረባችሁ ትገኛላችሁ ማለት ነው። ይህን ጥያቄ እንግዲህ ቴሌግራም ላይም በተለያየ ቦታ ያው ስታቀርቡ አይቻለሁ፣ ተመልክቻለሁ። ትላማታም እንዲሁም የቴሌግራም ላይቭ ስትሪም ላይም በጣም ቅሬታችሁን ስታቀርቡ ነበር። ነገር ግን ይህን ችግር ከዚህ ሆናችሁ የትም ሳትሄዱ የትም ሳትደግሙ እንዴት ሶልቭ እንደምታደርጉት ችግሩ እንዴት እንደምትፈቱት እዚሁ ቪዲዮ የምነግራችሁ ይሆናል ማለት ነው። ስለዚህ ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው ማየትና መመልከት እስከ መጨረሻው መቆየት ነው ማለት ነው ከእናንተ የሚጠበቀው ማለት ነው። ከዚህ በተጨማሪ እንዲሁም የተለያዩ ቅሬታዎች አሉ። ኤግዛም ሴንተር አሁን መምረጥ ይቻላል ወይስ አይቻልም፣ እንዲሁም ደግሞ ለመመዝገብ የሚያስፈልጉ ዶክመንቶችን ምን ናቸው የሚለውን ክሊር አድርጌ የምነግራችሁ ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ መቆየት ነው። ስለዚህ ከዚህ ቪዲዮ በኋላ ቪዲዮ ከጨረሳችሁ በኋላ ምንም አይነት ጥያቄና ምንም አይነት ችግር አይኖርም፣ ሁሉም ነገር ይፈታል፣ ክሊር ይሆንላችኋል ማለት ነው። ስለዚህ መጀመሪያ ግን ይህን ቪዲዮ ሳብስክራይበር እና ላይክ፣ ሸር፣ ፖስት ማድረጋችሁን እርግጠኛ ሁኑ። 3 ሰከንድ ይስጣችሁ። 1 2 3 ቴንኪው። ወደ መጀመሪያው ልውሰዳችሁ። መጀመሪያ ክሊር አድርጌ ልሄድላችሁ ሬጅስትሬሽኑን አንዳንድ ክሊር ላድርጋላችሁ። መጀመሪያ ዶክመንታችሁን አዘጋጁ። ዶክመንት ስላችሁ የመጀመሪያ ፋይዳ ነንበራችሁን ማለት ስካን አድርጋችሁ ፍሮንትና ባኩን፣ ይሄኛው ፍሮንትና ባኩን ስካን አድርጋችሁ ፒዲኤፍ አዘጋጁት ማለት ነው ፋይዳ ነንበራችሁን። ከዛ በተጨማሪ ሁለተኛው የሚያስፈልጋችሁ ደግሞ ምንድነው? ቴምፖ ነው። ቴምፖ እንግዲህ ሁለት ባክና ፍሮንት ይላለኝ። ባክና ፍሮንት የሚለው ባኩ ማለት አውተንቲኬሽን ለምሳሌ ኮሌጅ ላይ ወይም ደግሞ ዩኒቨርሲቲ ላይ አውተንቲኬሽን የጀርባ ማህተም ይመታል ማለት ነው። ስለዚህ እሱ ካላችሁ ባኩን አብራችሁ ስካን ማድረግ ትችላላችሁ። ከሌላችሁ ግን ግዴታ አይደለም። እሱ ምንም አይነት ተጽዕኖና ችግር አያመጣባችሁም አውተንቲኬት ባታደርጉ ማለት ነው። ስለዚህ የፍሮንቱን ብቻ በክሊር የሆነ ፎቶ አንስታችሁ እሱን አዘጋጁት በፒዲኤፍም ወይም ደግሞ ሁለቱ ባኩና ፍሮንቱ ካላችሁ በፒዲኤፍ አድርጉት። ነገር ግን የፍሮንቱ ብቻ ከሆነ አድርጋችሁ አዘጋጁት መጀመሪያ ማለት ነው። ሬጅስተር ከመጀመሪያችሁ በፊት ይህን ካዘጋጃችሁ በኋላ የት ነው የምትሄዱት? ወደ ሬጅስትሬሽን ትሄዳላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ትገባላችሁ። ሊንኩን ተጭናችሁ እንደገባችሁ መጀመሪያ ላይ ምን ይመጣላችኋል መሰላችሁ? ፋይዳ ነንበር አስገቡና አይዲና ፓስወርድ ይላል። እሱን ተውትና እሱ ለኤግዛም ለሚወስዱት ነው። መጀመሪያ ዙር የምትፈተኑት የቱን ነው የምትነኩት? ከዛ በታች ያለውን ሊንክድ ፋይዳ ነንበር ነው። እሱን ክሊክ ስታደርጉት አይዲ ነንበር አስገቡ፣ ፋይዳ ነንበር አስገቡ ይላል ማለት ነው። ስለዚህ አይዲ ነንበር ትናንት ሜሴጅ የተላከላችሁን ማለት ነው። እዚህ ላይ አይዲ ነንበር የምታስገቡት ሁለተኛው የተላከላችሁ ላይ በጣም ስህተት እየተፈጠረ ያለው የመጀመሪያው የተላከው አይዲ ላይ ነው የምታስገቡት፣ የሁለተኛውን አይዲ ነው የምታስገቡት ማለት ነው። ከዛ በተጨማሪ ፋይዳ ነንበር አስገባላችሁ ማለት ነው። ይህን አስገብታችሁ ስትሄዱ ቬሪፋይ ኦቲፒ ይላክላችኋል። እሱን ኦቲፒ ታስገባላችሁ፣ ቬሪፋይ ታስገባላችሁ ማለት ነው። ቀጥታ ወደ ምን ይወስዳችኋል መሰላችሁ? ፋይዳ ነንበር አስገቡ እና ቴምፖ አስገቡ የሚለው ቦታ ይወስዳችኋል። ፋይዳ ነንበራችሁን ደግሞ ያው ፒዲኤፍ አድርጋችሁ ያዘጋጃችሁን እሱን ሰሚት ታደርጋላችሁ ማለት ነው። ከዛ በተጨማሪ ደግሞ ቴምፖአችሁን ደግሞ እሱንም ታስገባላችሁ ማለት ነው። ይሄን ስቴፕ ከጨረሳችሁ በኋላ ደግሞ የት ይወስዳችኋል? አት ዘ ቶፕ ራይት ኮርነር ላይ የሰው ፕሮፋይል የሰው ፕሮፋይል ምልክት አለች። እሷን ቪው ፕሮፋይል እና እሷን ነክታችሁ የእናንተን ቸክ አድርጉ። መጀመሪያ ስማችሁን ችግር እንደሌለበት ምናምን ቸክ አድርጉት። ከዛ ጨረሳችሁ ማለት ነው። ቴክስት ይገባላችኋል። በ72 ሰዓት ውስጥ በኋላ ይላክላችኋል። ይደርሳችኋል ማለት ነው። ስለዚህ ጨርሳችኋል ማለት ነው። ከዚህ ከደረሳችሁ ጨርሳችኋል ማለት ነው። ከታች አካባቢ አፕላይ ምናምን አናላይቲክስ የሚላል። አፕላይ የሚለውን ስትነኩት ኤግዛም ሴንተር ምናምን ያሉባቸውን ቦታዎች ምናምን አፕሊኬሽን ምናምን የሚል ነገር አለ። እሱን አትነካኩት። ከዛው ከደረሳችሁ በኋላ ምንም አይነት አክቲቭ አይደለም። ኤግዛም ሴንተር አሁን ላይ አይመረጥም ማለት ነው። ኤግዛም ሴንተር አትመርጡም። ምንም አይነት ጥያቄ አይባቸው እዚህ ላይ ሲደርሱ የሁሉም የእናንተ ብቻ አይደለም። ኤግዛም ሴንተሩ አክቲቭ አይደለም ማለት ነው። ኤግዛም ሴንተር የሚመረጠው ከ72 ሰዓት በኋላ የእኛን ዶክመንት ማለት ትክክለኝነታችን አረጋግጦ ምናምን ከዛም በኋላ ኤግዛም ሴንተር የሚመረጡ ማለት ነው። እዚህ ከደረሳችሁ በኋላ ኦልሬዲ ጨርሳችኋል፣ የመጀመሪያ መዝገባችኋል ማለት ነው። ለመመዝገብ የሚያስፈልጋችሁ እንዳልኳችሁ ፋይዳ ነንበራችሁን ፒዲኤፉን ማዘጋጀት፣ ከዛ በተጨማሪ ቴምፖአችሁ ነው። ሌላ ነገር የለውም ማለት ነው።
ይህን በዚህ መልኩ ከሄዳችሁ ችግር የገጠማችሁ ሰዎች ደግሞ እንዴት ሶልቭ እንደምታደርጉት አሁን ልንገራችሁ። በጣም ችግር እየገጠመ ያለው አይታችሁ ከሆነ ጤና ሚኒስቴር 2 ሜሴጅ ነው የላከ አይዲውን ማለት ነው። 2 አይዲ የላኩትና የመጀመሪያውን አይዲ ተጠቅማችሁ ሬጂስተር ስታደርጉ ማለት ነው እሱ በጣም የሰው ፕሮፋይል ያመጣላችኋል እና ችግር እየገጠመ ያለው የመጀመሪያውን አይዲ ተጠቅማችሁ ስትመዘገቡ ነው። ስለዚህ እንደዛ ሆኖ ችግር ካጋጠማችሁ እንደዚህ የመጀመሪያውን አይዲ ተጠቅማችሁ ሬጂስተር አድርጋችሁ ስታዩት የሌላ ፕሮፋይል ሁሉ ሊያመጣላችሁ ይችላል። እንዲሁም ደግሞ ስማችሁ ስህተት ሊኖር ይችላል። እንደዚህ አይነት ችግር ያለባችሁ ልጆች እና ተማሪዎች ምን ታደርጋላችሁ ማለት ነው? እንደገና ሬጂስተር ለማድረግ ስትፈልጉ እንትን ይላችኋል። ሊንክ ኦልሬዲ ዩር ፋይዳ ነምበር ኢዝ ኦልሬዲ ሊንክድ ይላችኋል። ሌላ አማራጭ ልንገራችሁ። ናሽናል አይዲ 2 እንትን አለው 2 ቁጥር አለው። የመጀመሪያው ይሄ ፍሮንት ያለው ፋን ነምበር ካርድ ቁጥር ፋን ነምበር የሚለው 16 ዲጂት አለ። መጀመሪያ ይሄን ካስገባችሁ፣ ሌላኛው ደግሞ ፋይዳ ነምበር 2 ቁጥር አለው። የመጀመሪያው 16 ዲጂት የፍሮንት ያለው 16 ፋን ነምበር አለ። ሌላኛው ደግሞ ፊን ነምበር የሚል አለ። ኪውአር ኮድ ሳይድ ያለው ማለት ነው። ፊን ነምበር 12 ዲጂት አለ። መጀመሪያ ላይ ስትመዘገቡ ፋን ነምበርን ተጠቅማችሁ ከሆነ አዙራችሁ ፋን ነምበርን ስታስገቡ ኦልሬዲ ሊንክድ ሆኗል ነው የሚላችሁ። ስለዚህ ምን ታደርጋላችሁ መሰላችሁ? አይዲ ነምበራችሁን የሁለተኛውን ተጠቀሙታላችሁ ማለት ነው። ሌላኛው ደግሞ ፋይዳ ነምበራችሁን ደግሞ መጀመሪያ ሊንክድ ስለሚላችሁ ምን ታደርጋችሁ? ኦልተርኔቲቭ ተጠቀማላችሁ። ፊን ነምበሩን ተጠቅማችሁ ሬጂስተር ታደርጋላችሁ ማለት ነው። ስለዚህ ኦልተርኔቲቭ መጀመሪያ ፋን ነምበሩን ከተጠቀማችሁ አሁን ላይ ምን ትጠቀማላችሁ? ፊን ነምበር ይችን 12 ዲጂቷን እችን በዚህ ትገባላችሁ ማለት ነው። ስለዚህ ከፍትላችኋል ማለት ነው። ስለዚህ በዚህ መልኩ ችግር የተፈጠረባችሁ ልጆች ይህን በዚህ በመመዝገብ ፊን ነምበሩን ኦልተርኔቲቭ ተጠቅሙ፣ ፊን ነምበር እና ፋን ነምበሩን። ከዛ በተጨማሪ ደግሞ የሁለተኛውን አይዲ ተጠቅማችሁ ተመዝገቡ። በዚህ መልኩ ችግሩን መፍታት የምትችሉ ይሆናል ማለት ነው። ምንም አይነት ጤና ሚኒስቴር መሄድ ሳይጠበቅባችሁ፣ መደወል ሳይጠበቅባችሁ፣ እኔም ይሄ በዚህ ነበር የፈታሁት። እኔም ኦልሬዲ ሊንክድ አካውንት ብሎኝ ምንድነው ያደረኩት? ፊን ነምበሩን ተጠቅሜ ነው ሬጂስተር ያደርጉት። ከዛ አይዲ ነምበር ደግሞ የሁለተኛው የተላከውን እሱን ተጠቅሜ እና ፊን ነምበሩን ተጠቅሜ እንደገና ሁለተኛ ሊንክድ አካውንት ብሎ መጀመሪያ እንደዚህ በዚህ መልኩ ችግሩን ፈትቼ ኦልሬዲ ሬጂስተር ያደርጋለሁ ማለት ነው። ስለዚህ በዚህ መልኩ ምንም አይነት ችግር ካለባችሁ መፍታት የምትችሉ ይሆናል ማለት ነው። ስለዚህ በጤና ሚኒስቴር ምናምን ፈርዘር ሌላ ችግር ካልገጠማችሁ በስተቀር እንዲህ አይነት ችግር ከሆነ በዚህ መልኩ ነው መፍታት የምትችሉት ማለት ነው። ከዚህ በተጨማሪ ደግሞ ኤግዛም ሴንተር እንዳልኳችሁ አሁን አይመረጥም። አፕሩቭ ተደርጎ ዶክመንታችን ምናምን እሱ ቼክ ተደርጎ ነው ኤግዛም ሴንተር የምንመርጥ ማለት ነው። ስለዚህ ኤግዛም ሴንተር ምናምን ያላችሁ ብዙ ጥያቄ እየጠየቃችሁ ነበር። ይህ ጥያቄ አይሆንባችሁ። ሌላኛው ደግሞ ኤግዛም ሴንተር ቦታ ይሞላል። ለምሳሌ የሆነ ቦታ አዲስ አበባ አካባቢ ያላችሁ የሆነ የምትፈልጉት ቦታ ተሎ ካልሞላችሁ ኤግዛም ሴንተር ይሞላል ማለት ነው። ስለዚህ በቻላችሁ መጠን የምትፈልጉበትን ቦታና ቅርብ የሆናችሁም ለመፈተን ለእናንተ ቅርብ የሆነ ቦታ ቀድማችሁ ለመምረጥ ሞክሩ። ኤግዛም ሴንተር መምረጥ ሲጀመር ማለት ነው። ምክንያቱም ሊሚት አለው፣ ሲኦሲ ሊሚት አለው። ከሞላባችሁ ሌላ ሩቅ ቦታ ሄዳችሁ መፈተን ግዴታ ይሆንባችኋል ማለት ነው። ስለዚህ በዚህ መልኩ ችግሮችንና እንግዲህ ስለ ሲኦሲ አጠቃላይ በዚህ መልኩ እንግዲህ ችግሩን መፍታት የምትችሉ ይሆናል ማለት ነው። አሁንም ላይክ ሰብስክራይብ ያላደረጋችሁ ፋሚሊዎች ሰብስክራይብ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ አበረታቱን ማለት ነው። አመሰግናለሁ። ቴንኪው